ኢትዮጵያን ላለፉት 21 ዓመታት በከፍተኛ ብስለትና ብቃት የመሩት ክቡር ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ተለይተዋል። ይህንን በተመለከተ የኢትዮጵያ ፖለቲካ ክፍተት መለስ ዜናዊ እንዴት ከዓይን ተሰወሩ? ለሳምንታት የዘለቀው የጤና ሁኔታ ምስጢርና ከጀርባ ያለው የስልጣን ትግል ለ20 ዓመታት ያህል መለስ ዜናዊ የኢትዮጵያንና የቀጠናውን ፖለቲካ በመምራት የወሰነ መሪ ነበር ነው የሚባለው። እሱ በአንድ እጅ የኢኮኖሚ እድገትንና በሌላ እጅ ደግሞ አምባገነን የፖለቲካ ቁጥጥርን አከናውኗል ነው የሚሉትም። ሐምሌ 2012 ዓመተ ምህረት ጠቅላይ ሚኒስትሩ ከሕዝብ ዓይን ድንገት ተሰወሩ። ዋናው ምስጢር ጠቅላይ ሚኒስትሩ በሕይወት መኖራቸው ወይም አለመኖራቸው ለሳምንታት ያህል ለኢትዮጵያ ሕዝብና ለዓለም አቀፉ ማህበረሰብ ምስጢር ሆኖ ቆይቷል። ይህ ሁሉ ዝምታ ምንን ይደብቅ ነበር? ዛሬ ድምፀ ምስጢር ወደ መለስ ዜናዊ የሕይወት ፍጻሜ ምስጢር ትዘልቃለች። ከጀርባ ያለውን የፖለቲካ ውጥረት፣ የጤና ሁኔታውንና ምስጢራዊነቱን እንዲሁም የሀገሪቱ ለውጥ የጀመረበትን ቅጽበት ትመረምራለች። የጠቅላይ ሚኒስትሩ የመጨረሻ የህዝብ መታየት በሐምሌ ወር በአዲስ አበባ በተካሄደው የአፍሪካ ህብረት ስብሰባ ላይ ነበር። ከዚህ በኋላ ግምቶች ብቻ ነው ይቀርቡ የነበረው። መንግስት መጀመሪያ ላይ መለስ በእረፍት ላይ እንደሆነ ወይም ቀላል የሕክምና ምርመራ እያደረገ እንደሆነ ገልጿል። ነገር ግን የህዝብ መረጃ ለመስጠትና የዓለም አቀፉ ማህበረሰብ ጥያቄዎች እየጨመሩ መምጣት ይበልጥ ስጋት ውስጥ ከተተው። ምዕራባውያን መገናኛ ብዙሃን በተለይም በብራስልስና በፍራንክፈርት የሚገኙ ምንጮች መለስ በአውሮፓ ውስጥ በሚስጥር ከባድ የጤና ሕክምና እየተደረገላቸው እንደሆነ ዘግበው ነበር። ለሳምንታት መሪ በሌለበት ሁኔታ አገሪቱ ከባድ የፖለቲካ ውጥረት ውስጥ ገብታም ነበር። ማን ስልጣን እንደሚይዝና በፓርቲው ኢህአዴግ ውስጥ ምን አይነት የውስጥ ትግል እንዳለ በግልጽ አይታወቅም ነበር። የሁሉ ምስጢር በአንድ ኃያል መሪ ላይ ብቻ የተመሰረተ የፖለቲካ ስርዓት ምን ያህል ተጋላጭ እንደሆነ ያሳያል። የመለስ ዜናዊ ሕክምና የተካሄደበት ቦታ በይፋ ባይገለጽም ብዙ ዘገባዎች በቤልጂየም ወይም ጀርመን በከፍተኛ ጥበቃ ስር እንደነበረ ይጠቁማሉ። ምንም እንኳን ኦፊሳላዊ ምንጭ ከባድ በሽታ የሚል አጠቃላይ መግለጫ ቢሰጥም የውስጥ መረጃዎች እንደሚያሳዩት ህመሙ ከጉበት ወይም ከኩላሊት ጋር የተያያዘ ነበር። በሕክምናው ጊዜ የህዝብ ግንኙነት ሙሉ በሙሉ በቅርብ ባለስልጣናትና በቤተሰብ ቁጥጥር ስር ነበር። ይህ ቁጥጥር የሁኔታውን ክብደት ለመደበቅ ያለመም ነበር። በርካታ ምንጮች መለስ ዜናዊ በእርግጥ ከመታወጁ ቀናት ቀደም ብሎ ሕይወታቸው አልፏል ብለው ይገምታሉ። ይሄ መዘግየት የፓርቲውን የስልጣን ሽግግርን ለማዘጋጀት ጊዜ ለመስጠት ታስቦ ነበርም ነው የሚባለው። ይሄ ምስጢራዊነት የተፈጠረው የኢትዮጵያን ፖለቲካ መረጋጋት ለመጠበቅም ነበር። የጠቅላይ ሚኒስትሩ ሕይወት ማብቃቱም በሀገሪቱ ውስጥ ትልቅ የለውጥ ነጥብ እንደሚያመጣ ይታወቅ ነበር። ኢትዮጵያን ላለፉት 21 ዓመታት በከፍተኛ ብስለትና ብቃት የመሩት ክቡር ጠቅላይ ሚኒስትር መለስ ዜናዊ
ከዚህ ዓለም በሞት ተለይተዋል። ይህንን በተመለከተ እንደ አውሮፓውያን አቆጣጠር ነሐሴ 21 ቀን 2012 ዓመተ ምህረት የኢትዮጵያ መንግስት በይፋ መለስ ዜናዊ በ57 ዓመታቸው ማለፋቸውን አስታወቀም። ማስታወቂያው በተላለፈበት ጊዜ ኢትዮጵያውያን በድንጋጤና በሐዘን ተዋጡም። መላው ሀገሪቱ የሐዘን ቀን ታወጀም። ከሁለት ሳምንታት በኋላ ታላቅ የመንግስት የቀብር ስነ ስርዓት ተካሄደም። የቀብር ስነ ስርዓቱ ታላቅ የክልላዊና ዓለም አቀፍ መሪዎችም በተገኙበት ነበር የተከናወነው። በሕገ መንግሥቱ መሠረት ምክትል ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ስልጣኑን ተረከቡ። ይህም የፓርቲው የውስጥ ክፍል የፖለቲካ ሽግግሩን በተሳካ ሁኔታ መቆጣጠር መቻሉን አሳይቷል። የመለስ ዜናዊ አሟሟት የኢትዮጵያን የፖለቲካ ዘመን አብቅቶ የአዲስ ዘመን መጀመር ምልክት ሆነም። የመለስ ዜናዊ አሟሟት ሚስጥርና ከጀርባ ያለው የፖለቲካ ሽግግር በኢትዮጵያ ውስጥ የአንድ መሪ ኃይል ምን ያህል ጥልቅ እንደነበር ያሳያል። መለስ ዜናዊ በአንድ በኩል በታላቅ ኢኮኖሚያዊ እድገትና በመሰረተ ልማት ዝርጋታ ሲታወስ፣ በሌላ በኩል ደግሞ በሲቪል መብቶችና በፖለቲካዊ ምህዳር ጨቋኝነትም ይታወሳል። ድምፀ ሚስጥር ማቅረቡን ይቀጥላል። በዓለም ላይ ያሉትን ትልልቅ እንቆቅልሾችን ስንመረምር ትልቁን ሚስጥር የሚፈጥሩት የፖለቲካው ዓለምና ስልጣንን የመጠበቅ ውስብስብነት መሆናቸውን እንረዳለን። ለተጨማሪ ጥልቅ የትረካ ጉዞዎች ሰብስክራይብ ያድርጉና የደውል ምልክቱን ይጫኑ።